ጤና ይስጥልን ይህ አዋዜ ነው። የኢትዮጵያ አየር መንገድ የበረራ አስተናጋጅ ወይዛዝርት ለመስረቅ የሚበሩ ሁለት ቻይናውያን አየር ወለድ ሌቦችን እጅ ከፍንጅ መያዛቸው ተሰማ። አዋዜ ድሬ ቲዩብ ላይ ባደመጠው የፖሊስ ቴሌቪዥን ፕሮግራም ዘገባ መሰረት አስገራሚ ሁነት የተፈጠረው አንድ የኢትዮጵያ አየር መንገድ አውሮፕላን ግንቦት 29 ቀን ከሌሊቱ 8 ሰዓት መንገደኞችን አሳፍሮ ስሙ ካልተገለጸ የቻይና ከተማ ተነስቶ ወደ ኢትዮጵያ አዲስ አበባ በረራ በማድረግ ላይ ሳለ ነበር። የፖሊስ ፕሮግራም እንደገለጸው ባለታሪኩ አውሮፕላን አየር መንገዱ በቅርቡ ከገዛቸው ድሪም ላይነርስ አንዱና የጎን ቁጥሩ ETAOT 673 የሆነ ቦይንግ አውሮፕላን ነበር። የበረራው ሰዓት የእንቅልፍ ሰዓት እንደመሆኑ ብዙሃን ተጓዦች ጭልጥ ያለ እንቅልፍ ላይ ነበሩ። ልክ በዛን ሰዓት ወደ ዱባይ ለመብረር የተሳፈሩ ሁለት ቀበኛ ቻይናውያን ከተቀመጡበት ተነስተው የተጓዦችን የሻንጣ መጫኛ እየከፈቱ ሻንጣዎችን እየበረበሩ ከውስጥ ብር መስረቅ ይጀምራሉ። በእጃቸውም $2000 እና በሌሎች አገሮች አያሌ ገንዘብ ይሰበስባሉ። ይህን ጊዜ የኢትዮጵያ አየር መንገድ አስተናጋጆች አዩአቸው። ዘገባው እንደገለጸው አስተናጋጆቹ አየር ወለድ ሌቦቹን በቀጥታ በቁጥጥር ስር አዋሏቸው ነው የሚለው። ይሄን እንዴት እንዳደረጉ አላብራራም። ወይ ከኮክፒት አብራሪውን ጠርተው ይሆን ወይስ ተጓዦችን ቀስቅሰው ሌባ ብለው እንደ መርካቶ አባረውና አጋልጠው ነው? ወይስ በታኮ ጫማቸው አናታቸውን እያሉ ይሆን? ለማንኛውም የበረራ ሰራተኞቹ ሁለቱን ሌቦች በቁጥጥር ስር አውለው መሬት እንደደረሱ ለቦሌ ፖሊስ ጣቢያ አስረከቧቸው ይላል ዘገባው። ፖሊስ ደግሞ እጅ ከፍንጅ የተያዘውን ብር ኤግዚቢት አድርጎ ወደ ዱባይ ሊበሩ የነበሩትን ሰዎች በትራንዚት ወህኒ ቤት አስቀመጣቸው። ከዛም ክስ ተመስርቶ የቦሌ አካባቢ ፍርድ ቤት እያንዳንዳቸውን 6 ዓመት ከ7 ወር እስር ቤት ይጠረነፉ ዘንድ ፈርዶባቸዋል ይላል። ቻይና በሀገራችን በብዙ ፕሮጀክቶች ላይ እየተሰማሩ እንደመሆኑ መጠን በየዕለቱ የሚያደርጉት ነገር ትኩረት ይስባል። አየር ወለድ ሌብነት ግን ለነሱ ጥሩ የሚሆን አይመስለኝም። የበረራ አስተናጋጆቻችን በዚህ ድርጊታቸው አንድ ነገር አረጋግጠዋል። ለካስ የደንበኞችን ምቾት መንከባከብ ማለት ንብረታቸውንም ከሌባ ነቅቶ መጠበቅ ማለት ነው። ይህ አዋዜ ነው። የኢትዮጵያ አየር መንገድ አስተናጋጆች አዩአቸው። ዘገባው እንደገለጸው አስተናጋጆቹ አየር ወለድ ሌቦቹን በቀጥታ በቁጥጥር ስር አዋሏቸው ነው የሚለው። ይሄን እንዴት እንዳደረጉ አላብራራም። ወይ ከኮክፒት አብራሪውን ጠርተው ይሆን ወይስ ተጓዦችን ቀስቅሰው ሌባ ብለው እንደ መርካቶ አባረውና አጋልጠው ነው? ወይስ ጤና ይስጥልን ይህ አዋዜ ነው። የኢትዮጵያ አየር መንገድ የበረራ አስተናጋጅ ወይዛዝርት ለመስረቅ የሚበሩ ሁለት ቻይናውያን አየር ወለድ ሌቦችን እጅ ከፍንጅ መያዛቸው ተሰማ። አዋዜ ድሬ ቲዩብ ላይ ባደመጠው የፖሊስ ቴሌቪዥን ፕሮግራም ዘገባ መሰረት አስገራሚ ሁነት የተፈጠረው አንድ የኢትዮጵያ አየር መንገድ አውሮፕላን ግንቦት 29 ቀን ከሌሊቱ በታኮ ጫማቸው አናታቸውን እያሉ ይሆን? ለማንኛውም የበረራ ሰራተኞቹ ሁለቱን ሌቦች በቁጥጥር ስር አውለው መሬት እንደደረሱ ለቦሌ ፖሊስ ጣቢያ አስረከቧቸው ይላል ዘገባው። ፖሊስ ደግሞ እጅ ከፍንጅ የተያዘውን ብር ኤግዚቢት አድርጎ ወደ ዱባይ ሊበሩ የነበሩትን ሰዎች በትራንዚት ወህኒ ቤት አስቀመጣቸው። ከዛም ከ8 ሰዓት መንገደኞችን አሳፍሮ ስሙ ካልተገለጸ የቻይና ከተማ ተነስቶ ወደ ኢትዮጵያ አዲስ አበባ በረራ በማድረግ ላይ ሳለ ነበር። የፖሊስ ፕሮግራም እንደገለጸው ባለታሪኩ አውሮፕላን አየር መንገዱ በቅርቡ ከገዛቸው ድሪም ላይነርስ አንዱና
የጎን ቁጥሩ ETAOT 673 የሆነ ቦይንግ አውሮፕላን ነበረ። የበረራው ሰዓት የእንቅልፍ ሰዓት እንደመሆኑ ብዙሃን ተጓዦች ጭልጥ ያለ እንቅልፍ ላይ ነበሩ። ልክ በዛን ሰዓት ወደ ዱባይ ለመብረር የተሳፈሩ ሁለት ቀበኛ ቻይናውያን ከተቀመጡበት ተነስተው የተጓዦችን የሻንጣ መጫኛ እየከፈቱ ሻንጣዎችን እየበረበሩ ከውስጥ ብር መስረቅ ይጀምራሉ። በእጃቸውም $2000 እና በሌሎች አገሮች አያሌ ገንዘብ ይሰበስባሉ። ይህን ጊዜ